ይህ ተጓዥ መንገደኛ ወደዚች ሀገር ገብቶ ይህንን መረጃ ይፋ እስከሚያደርግ ድረስ ምናልባት እርስዎም በዚህ ዘመን ያውም በጎረቤት ሀገር ይህ ነገር ይፈጽማል ብለው ፈጽሞ አይገምቱም። ምናልባት እርስዎ ኤርትራ ውስጥ ቢሆኑ ይህንን ቪዲዮ ፈጽሞ ሊመለከቱት እንደማይችሉ ሲያስቡ ምን ይሰማዎት ይሆን? ለምን ይህ ሊሆን እንደቻለ በቪዲዮ ውስጥ ያገኙታል። ይህ ተጓዥ መንገደኛ ጓዙን ጠቅልሎ እናት ሀገር ኤርትራ ከገባ በኋላ ያጋጠመውን ነገር እስኪ አብረን በጥሞና እንመልከት። ይህ መንገደኛ ታናሿ ሮም ሲል በቁልምጫ የጠራት የኤርትራ ዋና ከተማ የሆነችው አስመራ ቤቶቿ፣ ባህሏና አመጋገቧ የጥንቱን ጣሊያን ይመስላል። ምናልባት እግር ጥሎት በኤርትራ ጎዳናዎች ላይ ቢጓዙ ልቦ በፍርሃት መራዱ የማይቀር ነው። ምክንያቱም ዞር ዞር ብለው ቢቃኙ አንዳችም ሰው ላይመለከቱ ይችላሉ። የኤርትራ ህዝቦች ብዙውን ጊዜ በካፌዎች ያሳልፋሉ፣ ይስቃሉ፣ ይጫወታሉ፣ መረጃዎችን ይለዋወጣሉ፣ ጋዜጣና መጽሔቶችንም ያነባሉ። ምናልባት አንድ ሰው ስልኩን አውጥቶ በጨዋታና በወሬ መሃል ሲጎረጉር አሊያም ለብቻው ተገንጥሎ ስልኩ ላይ ሲያፈጥ አይመለከቱም። ምክንያቱም በኤርትራ ውስጥ ኢንተርኔት ፈጽሞ አይሰራም። አዎ ሰምተዋል። በኤርትራ ውስጥ ፈጽሞ ኢንተርኔት የሚባል ነገር የለም ከተመረጡና ከተወሰኑ ቦታዎች በስተቀር። ለዚህ ይመስላል ሰዎች በየካፌዎቹ እየተሰባሰቡ የልብ የልባቸውን ይጫወታሉ፣ ያወጋሉ። ምናልባት ማስተላለፍ ወይም መላክ የሚፈልጉት መረጃ ካለ ደብዳቤ ቢጤ ጫር አድርገው በፖስታ ማሸግ ግድ ይልዎታል። በመቀጠል ፖስታ ቤቱ መልእክቶን ወደ አሸወት ቦታ ያደርስልዎታል። ይህ ተጓዥ መንገደኛ ጉዞውን ሀብሮ ሲጀምር በአንዱ ሆቴል ቁርሶን ይመገብ ይዟል። አስጎብኚው ይመጣለት ዘንድ ወደ ሪሴፕሽኗ ጠጋ ብሎ ጠየቃት። እሷም ሳታመነታ የእጅ ስልኳን አውጥታ ደወለችለት። እሱም በግርምት ዋትስአፕ መደወል ትችይ ነበር አላት። እሷም እየሳቀች እዚህ ዋትስአፕ ገለመን የለም ስትል በፈገግታ መለሰችለት። ፓሪስ ምናልሽ ብትባል አይፍል ታወር፣ ህንድም ታጅማል እንደምትለው ሁሉ የኤርትራ አርማዋ ይህ የምትመለከቱት ነዳጅ ማደያ ነው። ይህ ማደያ ፊያት ታሌሮ ይሰኛል። በ1938 በጣሊያን ወረራ ወቅት የተገነባው ይህ ማደያ ንብረትነቱ የታሌሮ ቤተሰብ ቢሆንም አሁን ላይ ሰውን እድግፍ አድርጎ ትቶ የቱሪስት መስህብ ሆኗል። ልብ ብሎ ለተመለከተው ሊበር ያኮበኮበ ባለክንፍ አውሮፕላን ይመስላል። የሚገርመው ደግሞ ክንፎቹ ደግፎ የያዘ አንዳችም ምሰሶ አለመኖሩና በዚህ መንገድ ከ100 ዓመታት በላይ መቆየቱ ነው። የዚህ መንገደኛ ቀጣይ መዳረሻ የሆነው ይህ ነው፣ ሲኒማ ሮማ። ይህ በ1937 የተመሰረተውና መጠሪያውን በጣሊያን ዋና ከተማ ያደረገው ሲኒማ ቤት ይባል እንጂ በውስጡ የሚታየው ፊልም አልነበረም። የሀገሪቱ የፊልም ኢንዱስትሪ እጅግ የተዳከመ ከመሆኑ የተነሳ ለቡና መሸጫና የውጭ ሀገር ኳስ ጨዋታዎችን ለመመልከቻነት ውሏል። ወደ ውስጥም ዘለቀ። ስለ ቡና ከወራን አይቀር ኤርትራ ውስጥ ከቡና በላይ እጅጉን ይበልጥ የሚዘወተር አንድ መጠጥ አለ። እሱም ማኪያቶ ነው። አንድ ሰው በአማካኝ በቀን 4 ሲኒ ማኪያቶ ይጠጣል። ምክንያቱም ብዙውን ጊዜ ስልክና ኢንተርኔት ባለመኖሩ በየካፌው እየተሰባሰቡ ልክ እንደዚህ እየጠጡ ይጫወታሉ፣ ይዝናናሉ። በዚች ሀገር የሚደረግ ማንኛውም ግብይት የሚከፍሉት በካሽና በካሽ ብቻ ነው። እዚህ ኤቲኤም፣ ክሬዲት፣ ገለመኔ ብሎ ነገር የለም። ሲኒማ ሮማ ከዚህ ባለፈ የውጭ ሀገር ኳሶችንም ያሳያል። ጉብኝቱ ቀጥሏል። የግርምት ሀገር በየቦታው ካፌዎች መመልከት የተለመደ ነገር ነው። ቀጣይ መዳረሻችን የአስመራ ፖስታ ቤት ነው። በሀገሪቷ ኢንተርኔት ባለመኖሩ ይህ ፖስታ ቤት የፌስቡክንና የዋትስአፕን ሚና ወስዶ ይጫወታል። የተገነባው በ1916 መሆኑ ይነገራል። ማንኛውም ሰው እርሶ ማናገር ወይም መልእክት ማድረስ ከፈለገ በእርሶ ሳጥን ቁጥር መልእክት ይጽፍልዎታል። እርሶም ሳጥኑን ከፍተው ሃሎ ይላሉ። ይህን ሲመለከቱ ኤርትራ ከዓለም ተገንጥላ 100 ዓመት ወደ ኋላ የቀረች መስሎ ሊሰማዎትም ይችላል። ግርምቱ ገና አላለቀም። ምናልባት ስለ ኤርትራ ሕዝብ የምግብ ምርጫ እያሰቡ ከነበር ይህ ለእርሶ ነው። አስመራ ላይ በየቦታው ማየት የተለመደ አንድ ነገር አለ። እሱም ፒዛ ቤት ነው። ሁሉም ቤት ጣሊያን ያላችሁ እስኪመስላችሁ ድረስ ፒዛ እና ፓስታን ልክ እንደዚህ አስቦ ማቅረብ ተክኖበታል። ፓስታና ፒዛ ኤርትራ ውስጥ የተለመደ የዕለት ተዕለት ምግብ ነው። አንዳንዶች ይባስ ብለው የምግቦቹ ጣዕም ከጣሊያን እንደሚበልጥ ይመሰክራሉ። ምናልባት እግር ጥሎት ኤርትራ ቢገኙና ኢንተርኔት የግድ ቢያስፈልገው ወደዚህ ቤት ጎራ ማለት ይችላሉ። በዚህ ቦታ ሰዎች በሰዓት የከፈሉ ልክ እንደዚህ ከዓለም ጋር ይገናኛሉ። ነገር ግን አንድ ነገር አለ። አንዳንድ ሶሻል ሚዲያዎች በኤርትራ ውስጥ መጠቀም ፈጽሞ እየተከለከለ በመሆኑ VPN መጠቀም ይሆንብዎታል። You enjoy the country. You like living in Asmara? Sure I do. It's your favorite city? Of course, I grew up in here. This is my homeland. I love it, you know. በመቀጠል የማይቀረው ማኪያቶ። ይህን ማኪያቶ ሲጠጡ
ከነጋ አራተኛቸው ነው። ይህን መሰሉ ነገር ለኤርትራ ህዝብ የተለመደ ነገር ነው። እንዲያው ሰው ነውትና ቢደብሮት ነፍስዎን ለማዝናናት ያስቡ ይሆናል። ለዚህም እነዚህን መሳይ ሲዲዎች መግዛት የግድ ይሎታል። ከሌሎች ሲዲዎች የሚለየው በአንድ ሲዲ ላይ የሚገኘው አንድ ሙዚቃ ብቻ መሆኑ ነው። ሙዚቃው የልቦትን ካላደረሰልዎት ደግሞ እንደዚህ አይነት ስፍራዎች ተመራጭ ናቸው። በኤርትራ ካራምቡላና ቦሊም ይዘወተራል። ነገር ግን የሚሰሩበት መንገድ እንደተለመደው ከሌላው የዓለም ገጽ የተለየና ወደ ኋላ የቀረ ነው። እንዴት ካሉ ሁሉም ነገር የሚሰራው በሰው እጅ መሆኑ ነው። ለምሳሌ የቦሊንግ ቋሚዎችን ተመልሰው የሚደረደሩት በማሽን ሳይሆን በሰው እጅ ነው። ልክ እንደዚህ ولد صغير جايبين يركب። ከዚህ ባለፈ ማንኛውም ኤርትራዊ ለሀገሪቱ ጦር የማገልገል ግዴታ አለበት። የትኛውም ዜጋ ቢሆን ያለ ፍቃድ ከሀገሪቱ መውጣት ፈጽሞውኑ የተከለከለ ነው። እርሶም አስመራ ቢሆኑ ሳይወዱ በግዶ በጠዋት እንዲነሱ ግድ ይሆንቦታል። ለምን ካሉ ሁሌ 12 ሰዓት ተኩል ላይ በየከተማው እየዞረ ቆሻሻን የሚሰበስቡ መኪኖች በበሮ ደጃፍ ላይ ጎራ ማለታቸው ስለማይቀር ነው። ይሄኔ እርሶም ቆሻሻውን አውጥተው ወደ ትራኩ ይጭናሉ። የአስመራ መንገዶች ውበትና ንጽህና ምንጩም ይህ ሳይሆን አይቀርም። በአጠቃላይ ኤርትራ ከዓለም የተገለለችና የበርካታ እጅ በአፍ የሚያስጭኑ ስርዓቶች ባለቤት የሆነች ሉዓላዊት ሀገር ናት። ተጓዡ መንገደኛ አስመራ ለቆ ወደ ቀጣይ መዳረሻ የሚሆነውን የይለፍ ወረቀት አስመትቶ ጉዞውን ቀጠለ። እኛ ግን ለዛሬ እዚህ ጋር ይብቃን። ሰብስክራይብ ማድረግ እንዳይረሱ። ባላችሁበት ሰላም ሁኑልኝ።